ልጃችንማ አንዷ አክስቴ ናፍቃኛለች እያለ ነው። እኔም ናፍቀኛል በይልኝ። እና እንዴት ነው ግን ገጠር? ቆንጆ ነው፣ ምንም አይልም። ከነባልሽ ገጠር ገብተሽ ምንም አይልም ነው የምትይ? በባሌ በኩልማ ቆንጆ ነው፣ ግን ያው እዚህ ያለው ሁኔታ ምንም አይልም ነው የሚያስብለው። ደግሞ ምን ተፈጠረ? አሁንም እንደ በፊቱ ከሰው ጋር ተጋጨ እንዴ? እዚህ ያሉትን ሰዎች ብታያቸው ኖሮ እኮ ኪራ ምን ያክል ትዕግስተኛ እንደሆነ ይገባሽ ነበር። እንዴት ማለት? እስኪ ተይኝ እናቴ። ያ በፊት አጭቶኝ ነበር ያልኩሽ ሰውዬ ችግር ፈጠረብኝ እኮ። እንዴ አገባ ብለሽኛል ነበር? እሱማ አግብቷል፣ ግን እንደው ጸበደላ ላይ የሆነ ወንድም አለው። እሱ ነው አላስገባ አላስወጣ ያለኝ። የመጣዱ እያላሉ እና ምንድነው የሚለው? አረ ተይኝ በእናትሽ ምሩ፣ ረጅም ነው። በቃ ስመጣ እናወራለን። ግን እንዴት ነው የምትቆይ ይመስልሻል? አዎ ይመስለኛል። ያው ትንሽ እስኪ እንደውም በዛውም ሀኒሙን ይሆናችሁ ተዝናኑ። እሱስ ልክ ነሽ። እኔማ በዚሁ ከቀጠልኩ ወደሱ መኮንለኔ ነው። እንዴ ናሆም ይቆያል እንዴ? አዎ መሰለኝ፣ ሳይቆይ አይቀርም። እና እንዴት ነው ብቸኝነቱ? ያስጠላል። አይዞሽ፣ ደግሞ 24 ሰዓት እያወራሽ ያስጠላል ታያለሽ እንዴ? እና ድምጹ ብቻውን ናሆሜ ነው ይሆንልኝ። እሱስ ልክ ነሽ። አንቺ የራስሽን ይዘሽ አይዞሽ ትይኛለሽ አይደል? እንዴ ኪራዬን ይዤ የትስ ብሄድ ደስታዬ እኮ ከኔ ጋር ናት። በቃ በኋላ እናወራለን። ቻው። እሺ በቃ ቻው። ሰኒ ኪያ እዚህ ነኝ። ዝም በይ አንቺ። ጩይ በደንብ ቀውጭ ሩዋንዳ አድርጊው። አይደለም ሰኒ ኪራ ምናምን ማንም ሰው መጥቶ ሊያርንሽ አይችልም። ቆይ እሺ ምን አድርጊ ነው የምትለኝ እንዴ? እኔ አሁን ከተረዳሽኝ የቤቱ ካርታ የት ነው እያልኩ የጠየቁሽ ነው። አላቅም አልኩ እኮ። ማትረቢ ለምንድን ነው የምትመታኝ? እሺ እንዴ ወንድ ኮንክ ፍታኝ፣ ፍታኝና እየኝ። ኧረ እባክሽ አትሳሳጂ። ስፒድ ሴት አይመታ ምናምን ብለሽ አስበሽ ከሆነ እንደ ዶሮ ነው አንገትሽን መቀነጠስልሽ። በቃ ግደለኝ እንዴ! እንደውም እንደዚህ እየተሰቃየሁ ከምኖር ግደለኝና አሳርፈኝ። አይቀርልሽም። ቆይ ቅድም እንደዛ በፍጥነት ምናምን ስትሮጪ የነበረው ለሰኒ ምናምን አልታወሪያት ነበር? ቆያው እኔ የበላሁትን ወንጭት ምሰብር ነው የሚመስል? ኪራና ጽናት በጣም ጥሩ ሰው ናቸው። እነሱን ደግሞ መካድ አልችልም። እና ያገኘሁትን ዕቃ ከፈለክ ብላው። እሺ እንደውም እሱን ካገኘው በኋላ ነው ህይወቴ ድብብቆሽ የሆነብኝ። ምን ነው ምርጥዬ፣ በአንዴ እንደዚህ ተስፋ ቆረጥሽ? ቆይ እሺ አንተ ማነህ? ምንድን ነው